ወይኔ ልጄ ምንድነው? በፈለግነው መሰረት እቅዳችን ተሳክቶ ነው። በጣም ጥሩ። ሌላው ይሄ ሟች ተብዬ ተዋናዩ ይሄ ወጣ ወጣ ማለቱን ያቁምና ባለበት ስትር ለሰርግ ማጀቢያ የተኮሰ ጥይት አያስደንም። ልጄ ቀደም አትቀደም፣ አሸነፍ። ይህን ጨዋታ ነው ያሸነፍኩ ይመስለኛል። ከዚህ ቤተሰብ ባንኩ በጣም ነው ማለት ድሮ ስምን መላክ ያወጣል ነበር ተረቱ። ያንተን ስም ግን ራሱ ፈጣሪ ያወጣል ይመስለኛል። አቻሮጊት እዚህም ልታርጊ መጣሽ ነው? አይ ልጄ እኔ ማረባ አሮጊት ቀን የወደቀብኝ ቀን የጨለመብኝ አበቅ ቀልኛ አሮጊት። ታውቂያለሽ በቃ አንዳንድ ጽድቅ ቦታ ላይ አንዳንድ ሰይጣኖች አይጠፉም አይደል? ድርጅቱንም ወሰዱት፣ እኔን ሜዳ ላይ ጣሉኝ። እንደዚህ እንደምታይ ግን የመሰለው መሰላት ታጥቦ ሄድሽብኝ። ታዲያ ምን ችግር አለው? አሁን ታጣጥሞ አይደል እንዴ? አንቺን ከጎን የሚለየ ነገር የለም። እሺ ግን የሚያደርገኝ ነገር አይፈጠርም። ባገኝሽ ወንዴ ለመጀመሪያ ጊዜ ነው ከሴት ጋር ቁጭ ብሎ ማክሰስ ሲበላ ያየሁት። እኔ ምን ቤት ነኝና ነው ዳም ይመጣብኝ? እኔ ቤት ለምን እሱን አትጠይቁትም? ቤቱንም ወሰዱት። ምንም ነገር ታምጣልሽ ብዬ አላስብም። እንደምንም ብለን ይሄ ልጅ ድጋሚ በእጃችን ማስገባት አለብን። አሪፍ ገንዘብ ከሰጠነው በእጃችን አስገብተን እንደፈለግን መቆጣጠር እንችላለን። እንዴት ነው ባንድ ከመጨነቅ ሀብታም ይታረግ? እመኔ ባታረገው ነው ይሻላል። ከእናንተ ጋር ቀሪ ዘመንን ብታጣጥም አይሻልም? የነበረ ሁሉ ከመቅስፈት እንዳልሆነ ሆነ ልጄ። የሱራፌልን አባት ከቀበርኩት በኋላ ሁሉ ነገር ጠፋ። ለማንም ሳትናገር ቶሎ በፍጥነት ማየጋና ሱራፌል በሺ ከእስር ቤት ተፈቷል እያልከኝ ነው? ሸራ ቤት ውስጥ ገላግሏቸው። በቃሽ። ምን ነው ልጄ? በስተመጨረሻ ማን እንደሚገባበት አይታወቅም። እኔ የታዘዝኩትን ብቻ ነው የምፈጽመው። ተኩሰው ግደለኝ በል ግደለኝ።